አንዳንድ ሰው እናንተን ስላስተናነሳችሁ እሱ ከፍ የሚል ይመስለዋል። እናንተን በሰዎች ፊት መጥፎ ስም ስለሰጣችሁ ወይንም ደግሞ በሰዎች ፊትም ባይሆን ራሱ ለእናንተ መጥፎ አስተያየት በመስጠት ቅስማችሁን እየሰበረ ከዛ እሱ ትልቅ ቦታ የሚደርስ ይመስላል ወይም ራሱን ከፍ ያደረገ እንዲመስል ለማድረግ ይሞክራል። ይህ ነገር በጓደኞቻችን እንዲሁም በስራ ባልደረቦቻችን በቤተሰብም እንዲሁ ሊያጋጥም ይችላል። ብዙ ጊዜ ለምንድነው ሰዎች የሚያስተናንሱን ብለን ስናስብ አንደኛውና ዋነኛው ምክንያት ከቅናት የመነጨ ሊሆን ይችላል። ከቅናት ወይንም ደግሞ ሌሎች ሰዎች የራሳቸውን የነሱን የበላይነት ለእናንተ ለማሳወቅ ሲሉ እነሱ ምን ያደርጋሉ? እናንተን ያስተናንሷቸዋል። እናንተን በማስተናነስ እነሱ የበላይ እንደሆኑ እንዲሰማቸው ስለሚያደርጋቸው ማለት ነው። በብዙ ሁኔታዎች ሊያጋጥማችሁ ይችላል። በስራችሁ ላይ፣ በትምህርታችሁ፣ በለበሳችሁት ልብስ እናንተ በጣም እንደዘነጣችሁ አስባችሁ ለምሳሌ የሆነ ቦታ ሂዱና ትገናኛላችሁ ከነዚህ ሰዎች ጋር ማለት ነው። ከዛ ልክ እንደተገናኛችሁ ምን ይሏችኋል? ዊ አምሮብሻል ይሏችሁና ከዛ ለምሳሌ ያደረጋችሁት ጫማ ሂል ጫማ ቢሆን አረማመዱ ግን ከበደሻ ምናምን ይሏችኋል። እናንተ እኮ ፋብላችሁ ነው፣ በጣም ተመችቷችሁ፣ በጣም ተስማምታችሁ ነበር ሄዳችሁት። ግን ያ ነገር ምን እንድትሆኑ ያረጋችኋል? ቅስማችሁ የሆነ ነገር በቃ ስብር እንዲል ያረግ ወይም እንድትደነግጡ ያረጋችኋል ማለት ነው። ያኔ ራሳችሁን በእነዛ ሰዎች ስር ታገኙታላችሁ። እና እንደዚህ የሚያረጉ ሰዎች አሉ። በጣም አምሮባችሁ የሆነ እንከናችሁን የሚፈልጉ የሆነ ስራ ስትሰሩ ደግሞ እንከን የለሽ እንኳን በቃ እንከን የለሽ ሰው እንኳን ባይኖር ቆንጆ አድርጋችሁ ሰርታችሁት እዛ ነገር ላይ የሆነ እንከን ፈልጎ የሚያገኝ ሰው አለ። በትምህርት ቤትም ደግሞ እንደዚሁ ጎበዝ ተማሪዎች ከሆናችሁ በጣም ከባድ ጥያቄ ራሳቸው እንኳን ሊሰሩት የማይችሉትን ጥያቄ እያመጡ እየጠየቁ እናንተ በቃ የበታችነት እንዲሰማችሁ ሞራላችሁን ለመግደል የሚሞክሩ ማለት ነው። በነገራችን ላይ እነዚህን ሰዎች የምታሰለጥኗቸው ወይም በእናንተ ላይ እንዲነሱ የምታረጓቸው ራሳችሁ ናችሁ። እነዚህን ሰዎች ራሳችሁን እንዲያውቋችሁ፣ ስሜታችሁን እንዲያውቁት፣ ሁኔታችሁን፣ ሙሉ ማንነታችሁን እንዲያውቁት መጀመሪያ ያብራራችሁላቸው እናንተ ራሳችሁ ናችሁ። ይህንን ወደ ኋላ ተመልሳችሁ አስታውሱት። መጀመሪያ ስትቀራረቡ እንዴት ነበር? የተቀራረባችሁበት ሁኔታ፣ ለሰዎች ራሳችሁን ግልጽ የምታደርጉበት መንገድ ከሰዎች ጋር ያላችሁን ነገር፣ ኮሚኒኬሽናችሁን፣ የተለያየ ግንኙነታችሁን፣ ማህበራዊነታችሁን ሁሉ ይወስነዋል። ስለዚህ በተቻላችሁ መጠን ለሰው ልጅ በጣም ማንነታችሁ ዲቴል እስከሚታይ ድረስ ግልጽ አትሆኑ። ማለት ግልጽ የምትሆኑበት ነገር ይኖራል፣ ግን ሊሚት ይኖራችሁ። በሰዎች ዘንድ እንድትናቁ ትሆናላችሁ ካልሆነ ማለት ነው። ሰዎች በጣም ባወቋችሁ ቁጥር እናንተን እንደፈለጉ መጫወቻ ላይ ያረጓችሁ ይችላሉ። ስለዚህ ለሰዎች መስመራችሁን፣ ድንበራችሁን አሳዩአቸው። እንደፈለጉ በሰዎች ፊት ልናገሯችሁ አይችሉም። ወይንም ደግሞ በሰራችሁትም ስራ ጄጅ ሊያረጋችሁ፣ በለበሳችሁት አለባበስ ጄጅ እንዲያረጓችሁ አትፍቀዱላቸው። ጓደኞቻችሁንም ሆነ የስራ ባልደረቦቻችሁን ምንም አይነት ሰው ቢሆን በህይወታችሁ መጥቶ በማያገባው ነገር ጄጅ እንዲያረጋችሁ በፍጹም አትፍቀዱለት። ይህንን ፍቃድ የምትሰጡት መጀመሪያ እናንተ ስለሆናችሁ ማለት ነው። ስለዚህ ማንነታችሁን ግልጽ ማድረግ ያለባችሁ አንድና አንድ ወይ በጣም ለምታምኑበት ሰው ነው። ካልሆነ ራሳችሁ ካወቃችሁት ይበቃል። በቃ በጣም ዲቴል የሆነ ኢንፎርሜሽን አብሶ ደግሞ በጣም ለማይቀርቡን ሰዎች ማለት በጣም የልብ ጓደኞቻችን እኮ ሊኖሩን ይችላሉ። እንደዛ ልናወራ እንችላለን። ማንነታችንን ተዋውቀን ግን ስቲል ተከባብረን የምንኖር ማለት ነው። ነገር ግን ትንሽ ለሚያውቃችሁ ሰው በተለይ በጭራሽ ማንነታችሁን እንዲህ ነው ብላችሁ ገልጻችሁ ማሳየት የለባችሁም። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።